ኤክራም እንግዲህ ፈኪን ትንሽዬ ነሽሳ ትንሽ ነሽሳ ብላታለች። እንግዲህ አስደማሚው የፈኪ መልስ ደግሞ በቃ ትንሽ ነኝ ትንሽ ተሆንኩማ ታናሽ እህትሽ እሆናለሁ ብላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ሰላም ሰላም ብያለሁ ውዶች። እንግዲህ በጉጉት የምትጠበቀው ዲንቋ ቅመማ ፈኪዬ መታለይ ዛሬ ማለት ነው። እንግዲህ ፈኪና ኢክራም በአንድ መተው በጣም አነጋጋሪ ሆነዋል ማለት ነው። በነገራችን ላይ ብዙዎቹ አሁንም የተማረ የለም አሁንም የተማረ የለም በቃ ወራዲያ ነሽ ምናምን ምናምን የሚሉ አሉ ማለት ነው። እና በነገራችን ላይ ይሄ ወራዲያነት ምንም የሚያስብል ነገር የለም። ምክንያቱም ለስራ እስከሆነ ድረስ ስራ ነው እንጂ ትክክለኛ ለትዳር ፈልገው ምናምን አይደለም። እና ፈኪ ደግሞ እንደምታወት ጭራሽንም እንትን እያለበት ነው መጣ ማለት ነው። ጭራሽንም እየሳቀች ምናምን እና ይሆናል ላይ ስራዋ ሁኔታዋ እየገረማትም ይመስለኛል የሚያስቃት ነገር ማለት ነው። እና በጣም ነው ነገራችን ላይ ዘና የምታረግን ፈኪ ማለት ነው። ኒና ሞዛዛ ድርቅናት ማለት ነው። እና ብዙዎቻችሁ ዝም ብላችሁ ትናደድ ያላችሁ ዝም ብላችሁ ላልቸገራችሁ ትናደድ ያላችሁ ማለት ነው። እነሱ እንግዲህ አያችሁ እየደጋገሙ ቪዲዮ የሚሰሩላችሁ እንደምታዩት ኮሜንት ላይ ብዙ ነገር ስጽፉ ስለማያዋችሁ ነው እየደጋገሙ የሚመጡት ማለት ነው። እና ፈኪ ደግሞ ስግጥ ብላለች ማለት ነው። ስግጥ ብላ እየሳቀች ምናምን ነገር ነው እንትን የምትለው እና እውነትም በነገራችን ላይ ፈኪና ኢክራም ይቤትም በምንም አይገናኙም። እና ያው እንግዲህ ለብር ብለው ለቪዲዮ ብለው ነው እንጂ ፈኪ ራሷን ጥላ አሁን የሆነ ትክክለኛ ቢሆን ትክክለኛ ለትዳር ቢሆን እንደዚህ አታረግም ነበር ማለት ነው። እና አሁንም ብዙዎቻችሁ የእውነት ትክክለኛ የፍቅር ጥያቄ እሷ አቅርባለታለች ምናምን ብላችሁ ወራዳ ነሽ ምናምን ምናምን የምትባላችሁ ማለት ነው። ተሳስታችኋል በጣም እናንተ ናችሁ ስህተት እየገባች ያላችሁት። ፈኪስ እሺ ለገንዘብ ለብር ብላ ነው። ኢሳምም እኮ ካልፈለገ እኮ ለቪዲዮ ብሎ ነው እንጂ ካልፈለገ እኮ ግዴታ እንትን ያለው ሰው የለም። ምክንያቱም ወዶ ለቪዲዮ ለጥቅሙ ሲል ነው ቪዲዮ እያሰራ ያለው ማለት ነው። ኢክራምም ደግሞ ያው ለቪዲዮ መሆኑን አይታ ነው እንግዲህ። ኢክራምም እንዳያቸዋት እኔና እሱ ስንጣላ መሿለኪያ ስታገኘ ገባሽ ምናምን ምናምን አለቻት ማለት ነው። ግን በነገራችን ላይ ኢሳም መስክሮላታል። ፈኪ ኢሳም በጣም ምስኪን የዋህ እንደሆነች እንደሌላው ሰው አስመሳይ እንዳልሆነች መስክሮላታል ማለት ነው። እና ይሄ የስራ ጉዳይ ነው እና እናንተ ኮሜንታተሮች ባትሳሳቱ ባይነኝ። እኔ አሁን ከአንዴ 2-3 ጊዜ ተናግሬያለሁ በቪዲዮ ላይ ማለት ነው። እና ዝም ብላችሁ አትናደዱ። ፈኪን ስታው አይናችሁ ደም የሚለብሱ ሰዎች ባተዋት ይሻላል። እየገባችሁ አተዋት ፈኪን ከጠላችሁ ማለት ነው። ዙሮ እናንተ ፈኪን ፍለጋ ነው የገባችሁ ዙሩ ቤት። እሺ ኢሳም ፈኪ ጋር ከመጣ እናንተ ለምን ገብታችሁ ቪዲዮውን ታያላችሁ? አታውትም እንዴ? ፈኪን አይታችሁ አይናችሁ ደም የሚለብስ ደማችሁ የሚፈላ ማለት ነው። እና ፈኪዬን ካልፈለጋችኋት አለማየት ትችላላችሁ ማለት ነው። ኢክራምም እንግዲህ እንዳያችኋት ዙሮ ፍቃደኛ ሆና ነው ቪዲዮ ልትሰራ የመጣችሁ ማለት ነው። እና ትክክለኛ የውሸት ስለሆነ ነው እንጂ ትክክለኛ እውነተኛ ቪዲዮ ቢሆን የኔ እሱን ልወስድባት ከሆነ ቪዲዮ አሰራ አስባችሁታል? እናንተ ባላችሁን ወይም ፍቅረኛችሁን ተቀምጣችሁ ቁጭ ብላችሁ ቪዲዮ ትቀረጣላችሁ? እንዲያው ትንሽ ብላችሁ በቃ እንትን ብትሉ ይሻላል ማለት ነው። ዩቱበሮች እንዳለ በቃ ለብር ብለው ነው እንደዚህ መከራቸውን የሚያዩት ማለት ነው። እና ማንኛውን አሁን ትክክለኛ ውደት ባለትዳሮች እንዲሆኑ እንጂ
ትክክለኛ ዩቱብ ላይ ትክክለኛ ቪዲዮ ይዞ የሚመጣ ማን ነው? ትንሽ ባለትዳሮች ይህን ትክክለኛ ባልና ሚስትነታቸውን እንትን ያሉ እንጂ ፍቅረኛሞች የተባሉ አሁን አንዲቱ አንዱ ላይ ሄዳ ተለጥፋ አንዱን አፈቀርኩ ትላለች፣ አንዱ ጋር ሄዳ አንዱን አፈቀርኩ ትላለች። ያው ዝም ብሎ የተለጠፉ መንጣት ተለያየን ምናምን ነው እንጂ አንድ ትክክለኛ ቪዲዮ የሚሰራ ያለም። ስለዚህ ለምንድን ነው የፈኪ የሚያንገበግባችሁ? ለምንድን ነው ፈኪ እንደዚህ በቃ በምትመጣው ለቀልዱም ለምኑም ለምንድን ነው ደማችሁ የሚፈላው የሚያንገበግባችሁ ማለት ነው? እና ፈኪ ደግሞ ኢሳም ጋር ብትመጣ ምንም አልጎዳችውም። ምክንያቱም ኢሳም 200 ሺህ እንኳ አልገባም ነበረ። ፈኪ ከመጣች ወዲህ የፈኪ ቤተሰቦች 200 ሺህ አስገብቶታል፣ አስገብተነዋል እኛ ማለት ነው። ስለዚህ ኢሳም ከፈኪ ጥቅም እንጂ ጉዳት አላገኘም። ጠቅመዋለች እንዲያውም ማለት ነው። እሱም አመስግኗታል። 200 ሺህ እንደገባሁ እንኳ ራሱ አንቺ ነሽ ያየሽኝ፣ ከስንት ጓደኞቼ አላዩንም እና ያው ኮንግራ ያለኝ ሰው የለም፣ ግን አንቺ የዋህ ምስኪን ነሽ እና አንቺ ነሽ እዚህ እንኳ መግባቴን ያየሽልኝ ብሏታል ኢሳም ማለት ነው። ኢሳምም አመሰገናት እንጂ ፈኪን አላመረራትም። ፈኪ እንደዚህ አይነት ነገር መጥፎ ነገር ቢኖራት ኑሮ ኢሳም ራሱ እንትናት አይልም ነበረ። ምክንያቱም ኢሳምን ታውቁታላችሁ፣ ኮስታራ ነው፣ ኮስተር ያለ ነው። እንደ ሌሎቹ አይሽለጠለጥም እዛችም ሴት ጋር ማለት ነው። እና ስለዚህ ፈኪ ጋር ደግሞ እውነት ፈኪ ለቪዲዮ እንደሆነ ማስመሰል እንደማችል ቪዲዮ ለመስራት ለስራ እንደሆነ እንጂ ሌላ ነገር እንደሌላት እንዲ ሌላው ዋሽታ ማለፍ እንደማችል ግልጽነቷን ምናምን ሁለ ነገሩን ተናግሯል ማለት ነው። እንዲያውም እኔ ሶሻል ሚዲያ ላይ እንዲህ አንቺ በቃ ቁርአን ቤት መድረሳ ነኝ የሚል አላየሁም ሴት እንዲህ አንቺ ጠንካራ አይነት ሴት የለም ነው ያለው ማለት ነው። እና ስለዚህ ኢሳም መስክሮላታል ለፈኪዬ ማለት ነው። ብዙዎች ስሟን አጉድፈዋል፣ ብዙዎች ስለ ፈኪ መጥፎነት አውርተዋል፣ ብዙዎች በቃ ፈኪ መጥፎ ስራ እንደምትሰራ ሲያወሩላት ነበረ። ነገር ግን ኢሳም ራሱ እንኳን እየደውል አስባችሁታ፣ እሱ ራሱ ደውሎ እሷ ቁርአን ቤት በምገባበት ሰዓት መድራሳ ገብታ በምትማርበት ሰዓት እየደወለ ነይ ቪዲዮ እንስራ ሲላት ራሱ መድራሳ ነኝ ቁርአን ቤት ነኝ ነው የምትለይ ብሎ መስክሮላታል። እና ስለዚህ እናንተ ትወናጀላላችሁ፣ እናንተ ትሳደባላችሁ፣ እናንተ መጥፎ ነገር ትለጥፉባታላችሁ እንጂ ፈኪ ከካሜራ ጀርባ ስራዋን እንግዲህ የኔ ቁርአን ቤት እዚህ ካሜራ ቤት ለፊት መጥፎ ነገር ሰርታ እንዲሆነ ከካሜራ ጀርባ ደግሞ ፈጣሪዋን እየለመነች እና የምሰራው ስራ መጥፎ እንዲሆነ እንትን እያለች ከዛ አላህ ደግሞ እንግዲህ የተሻለ ስራ ሲኖራት የተሻለ ነገር ስታገኝ ልትቀይር ትችላለች። ይሄ ከዚህ ስራ ልትወጣ ትችላለች። ግን አሁን ደግሞ እንግዲህ አስቸጋሪ ነው። ካልተሰራ የቤት ኪራይም ከባድ ነው። ኑሮ የኢትዮጵያ ኑሮም በጣም ከባድ ነው። ያው እስከምትቋቋም እና እስከምጠናክር ድረስ ያላት አማራጭ እንደዚህ መስራት ነው ማለት ነው። ስለዚህ እንግዲህ ፈኪ በጣም ነው ያሳቀችኝ። በነገራችን ላይ ዘና ነው ያረገችኝ ኢክራም ጋር ባረገችው ኢንተርቪው ማለት ነው። በጣም የሚገርማችሁ በፈገግታ አለ አይደለ ደስ በሚል በፈገግታ ምናምን ነበረ ኢክራምን ስታናግራት የነበረችው። ኢክራም ግን የኔ ፈኪዬም ስለምትስቅ ኢክራም ግን ገና ትንሽ ነሽ ምናምን ያለቻት ማለት ነው። እና በነገራችን ላይ ፈኪ አልበሰለችም፣ ልጅ ናት እሷ። ኢክራም ትልቅ ናት። አሁን ብዙዎቻችሁ እኔ አያቸዋለሁ ኢክራም እና ኢሳም ናቸው የሚመጣጠኑት ምናምን የሚለው አሉ ማለት ነው። እኔ በመጀመሪያ ለነገሩ ኢክራም እኔ ለኢሳም ራሱ እኔ ትልቅ ነው የምትመስለኝ እንዲያየኋት ከሆነ ማለት ነው። እድሜዋን ባላይ አላየ ብዛቷ ምናምን ለሱ ራሱ ትመጥኖ አይመስልም። ነገር ግን ፈኪ ደግሞ ለቪዲዮ ነው እንጂ እውነት ለትክክለኛ ለትዳር ፈልገው አይደለም። እና ተማሩ። ብዙ ጊዜ እሱም መልስ ሰጥቶበታል። እሷ የዋህ እንዲሆነች
ጥሩ ልጅ እንደሆነች አስመሳይ እንዳልሆነች ነግሯቸዋል። ስለዚህ እንግዲህ ፈኪያ አሁንም መታለች። እየመረራችሁትም ቢሆን ዋጡ፣ እየመረራችሁም ቢሆን ዋጡት። እንግዲህ ትንሽ እህትሽም ቢሆን እሆናለሁ ታናሽ እህትሽ ብላታለች። አንዳንዱ ደግሞ እንግዲህ የመሳኖ ምናምን እያሉ ነበረ እና በነገራችን ላይ በጣም አነጋጋሪ እና በጣም አዝናኝ ቪዲዮ ነበር የትናንት። እኔ ፈኪ ሳቋ ፈገግታዋ ምናምን በጣም ነው የተመቸኝ። ውድ ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።